ምንድነው? መፍትሄ አምጡ። ዛሬ አሁን እዚህ ያላችሁ ሰዎች እሑድ ዕለት ክርስቲያን የሆንክ የኦርቶዶክስ ቤተክርስቲያን ወደ ቤተክርስቲያን እንድትሄድ አንድ፣ በምንም አይነት ሌላ ቦታ ላይ እንደማትውል በደብዳቤም ሆነ ማስፈራራት እኔ በእሑድ ቀን የምገኘው ቤተክርስቲያን ነው ብለህ መስዋዕትነት ለመክፈል መዘጋጀት አለብህ። ይሄ ትንሹ መስዋዕትነት። የተቀረው ምን ማድረግ አለብህ? በዛን ቀን ከቤትህ እንዳትወጣ። ሙስሊም የሆንክ ወገኖቻችን በር ዘግተህ ተቀመጥ። ነገ እኮ ነው፣ ነገ ቅዳሜ ነው፣ ነገ ነው ሰልፉ፣ ነገ ነው። እኔ እሑድ መስሎኝ ነበር። በጣም ጥሩ። ነገ ቅዳሜማ አመቺ ነው ማለት ነው። ነገ የብዙ ሰው የሙስሊሙ ሆሊዴይ ነው መሰለኝ። ሙስሊሞች በዛን ቀን ቤታቸው ነው የሚቀመጡት መሰለኝ። ቅዱስ ቀናቸው ነው። እነሱ ቤታቸው መቀመጥ አለባቸው ማለት ነው ካለምንም ጥርጥር። የተቀረው ምን ማድረግ አለብህ? ማንም የሚያስገድድህ የለም። ይሄ የጥቁር ቀን ነው ብለህ ያም ባነሩ እንደነገረህ በር ዘግተህ ቤት ተቀመጥ።